ማን አንድ ሾት ኦን ታርጌት ሰባተኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት አንድ ለባዶ ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናም ገባር ላውን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልፍስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማለት በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ አረ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቼልሲ ጨዋታ 3-0 ነው ያለቀው አድክም አርሰናል አሜክስ ስቴዲየም ላይ ማንቸስተር ሲቲን አምልጦታል መድፈኞቹ አርሰናሎች ብራይተንን በቡካዮ ሳካ ብቸኛ ጎል ድል አድርገውታል ሳካ በ300ኛ ጨዋታ ጎል ማስቆጠሩ ሁኔታውን አይረስ ያርጎለታል ማንቸስተር ሲቲ በተቃራኒው በኖቲንጋም ጋር አቻ መውጣቱን ተከትሎ ኢታር ላይ 2-2 አቻ በመውጣቱ ምክንያት አርሰናል ተምዘግዝጎበታል አንድ ጨዋታ ቢቀረው ማንቸስተር ሲቲ አርሰናል በ7 ነጥብ ልዩነት ሊጉን መምራት የጀመረበትን ሂደት ፈጥሯል በጠንካራ የመከላከል አቅም በተለይ ሚካኤል አርቴታ ዙሜንዲን በኖርጋርድ የተኩበት እንደዚሁ ሙስኬራ አስወጥተው ካላፊሩን በማስገባት የሙስኬራ ቦታ ላይ ሂንካፔን ያጫወቱበት መንገድ ለውጤቱ መገኘት አንደኛው ምክንያት ነው ብራይተኖች በተደጋጋሚ ለማጥቃት ቢሞክሩም የጋብሪኤል ማጋሌሽን የመከላከል ሂደት ግን መስፈር አልቻሉም ማጋሌሽ 3 ነጥቡ እንዲሳካ ከፍተኛ አስተዋጽኦ ያደረገ አስደናቂ ተጫዋች ነው በ11 ደቂቃ ውስጥ ሁለት አስደናቂና ያለቀላቸው ጎል አጋጣሚዎችን የራያን ስተትን በማረም የብራይተኖችንም ጫና በመቀነስ ያደረገው እንቅስቃሴ አስደናቂ ነው የዛሬው ጨዋታ ላይ ራይስና እንደዚሁም ጋብሪኤል ማጋሌሽ በተለየ ሊመሰገኑ ይገባል አርሰናል ጉዞ ወደ ዋንጫ እያለ ይገኛል እንዴት ነበር ጨዋታው ሐሳብ ስጡበት አርሰናል ከዚህ በኋላ አንዴ ብቻ ከለንደን ይወጣል ወደ ኢታሊ ዶ የሚጫወትበት ከዛው ውጭ ያሉ ጨዋታዎች በሙሉ ለንደን ላይ የሚከናወኑ ናቸው ሐሳብ ስጡበት እስኪ ጨዋታው እንዴት የአርሰናል የዋንጫ ጉዞም የፕላስ ምልክቱ በመጫን ፎሎ ያርጉ እንኳን ደስ አላችሁ አርሰናላውያን መልካም አዳር ይመቻል ቢስሚላህ ምን አይነት ጨዋታ ነው የሚኬል አርቴታ አርሰናል ብራይተንን 1-0 በማሸነፍ የሊጉ መሪነቱን አጠናክሯል እንዲሁም ደግሞ ተከታዩ ማንቸስተር ሲቲ ኖቲንግሃም ጋር 2 ጎል መውጣት ነጥብ ጥሏል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ዛሬ አርሰናል 2 ድል ለማሳካት ይችላል አንደኛው ራሱ አሸነፈ ሁለተኛ ደግሞ ተከታዩ ማንቸስተር ሲቲ ነጥብ ጣለለት ጋፑ ሰፋ ማለት ነው ወደ 7 ሆነ ሚኬል አርቴታ አሁን የራሱ በቃ የሚወስነው ራሱ ነው መጀመሪያም እሱ ነው አርቴታን ጋርዲዮላን ወደ ዋንጫ ፉክክር ያመጣው እሱ ነው ስቡ ያመጣው ምክንያቱም ባለፉት ሳምንታት በተከታታይ ጣላቸው ነጥቦች ነው ሲቲን የጋበዘው እንጂ ይሄን ዛሬ ላይ ስለ ዋንጫ ስለ ሁለቱ ፉክክር አናወራም ነበርና አሁንም ራሱ ካልጋበዘው በቀር ጋፑን ያያችሁት ነው ጋፑ አርቴታ ስተሰርቶ ካላቀረበው በቀር ደግሞ ፔፕ ጋርዲዮላ እንደድሮ አይደለምና አሁንም የሚወስነው በሱ እጅ ነው ብያስባለሁ ሲቲ በጣም መራር ነጥብ ነው የጣለው ዛሬ በጣም ጥሩ ነበርና ሲጫወትም ደግሞ ባለቀ ሰዓት ደግሞ ያባከኑት ኳስ የሚገርም ነበር ቸልሲ ደግሞ ካምባክ ሰርቷል አስቶን ቪላ ላይ ካምባክ ሰርቶ ሁለት የሚገርም ጨዋታ ነበር የነሱም ያው እኔ በተለያዩ በስልኮቼ በምን ያያየው ነበር ብዙም ሁሉንም ሙሉ ጨዋታ ላይ ይሁን ግን አርሰናል ዛሬ ጣፋጭ ድል ያስመዘገበው ያ ጣፋጭነቱ ደግሞ ይበልጥ ጣፋጭ የሚያደርገው ሲቲ ነጥብ መጣሉ ነው ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ እስቲ በጨዋታዎቹ ላይ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ አርሰናል አንድ ጨዋታ ተጫውቶ 2 ድል በማስመዝገብ እንግዲህ በፕሪሚየር ሊጉ ያለውን መሪነት ወደ 7 ነጥብ በማስፋት አጠናክሮ መቀጠሉን ያስመለከተን ይገኛል ሚኬል አርቴታ ከረጅም ጊዜ ልፋት በኋላ የፕሪሚየር ሊጉን ዋንጫ የሚያሳካበት ትክክለኛው ጊዜ እነሆ ዘንድሮ ይመስላል ከሜዳ ውጪ በመጓዝ ወደ አሜሪካን ኤክስፕረስ ስታዲየም ያቀናው የሚኬል አርቴታው አርሰናል ብራይተን 1-0 በሆነ ጠባብ ውጤት በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው ከዛ በፊት ግን ስለ ጨዋታው ከመምጣት በፊት ቴምር ሪል ስቴት በቡልጋሪያ አካባቢ አዲስ ሳይት አጠናቆ እናንተን እየጠበቀ ይገኛል ታዲያ በልዩ ቅናሽ የቀረበላችሁን እነዚህን የመኖሪያ ቤቶች በመግዛት ተጠቃሚ መሆን ትችላላችሁ ቴምር ይለያል እንግዲህ በዚህ ጨዋታ ላይ የሚኬል አርቴታው አርሰናል በመጀመሪያው 9 ደቂቃ ነው እንግዲህ በቡካዮ ሳካ አማካኝነት ከቦክስ ውጪ ሹት አድርጎ ጎል ማስቆጠር የቻለው ማለት ነው ከጎሏ ጋር በተያያዘ የብራይተኑ ግብ ጠባቂ ቨርብሬገን በጣም አማተር የሆነ ሚስቴክ ነው የሰራው ማለት ይቻላል ያለ ምንም ጥያቄ ማለት ነው ነገር ግን በዛው ጨዋታውን ውጤቱን በማስጠበቅ መድፈኞቹ አርሰናሎች እንግዲህ ጣፋጭ 3 ነጥብ ማስመዝገብ ችሏል ማለት ነው ብራይተን በዚህ ጨዋታ ላይ ሙሉ 90 ደቂቃ ጫና ፈጥሮ መጫወት ችሎ ነበር ለኔ ግን በዚህ ሰዓት
አንድ ዋንጫ እንደሚያስብ ቡድን ስለ የጨዋታ መንገድ ስለ ውብ እግር ኳስ መጨነቅ አለበት ብዬ አላስብም። በእያንዳንዱ ጨዋታ መጨረሻ ላይ ወሳኙ ነገር 3 ነጥብ ነው። የሚኬል አርቴታው አርሰናልም ያንን እያስመለከተን ይገኛል። የቼልሲ ጨዋታ ላይ ጥሩ ፐርፎርም አድርጓል ላትሉ ትችላላችሁ፣ ግን ጣፋጭ 3 ነጥብ አስመዝግቧል። ዛሬም በተመሳሳይ ጣፋጭ 3 ነጥብ አስመዝግቦ ይባስ ብሎም ሲቲም ጥሎለት እንግዲህ የፕሪሚየር ሊጉ መሪነቱን በ67 ነጥብ ማጠናከር ችሏል። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫናት አርሰናል የፕሪሚየር ሊጉ መሪ ቢሆን እንኳን ውብ እግር ኳስ ሳይጫወት ነው መሪነቱን ያገኘው። ከሴት ፒስ እና ከተለያዩ አጋጣሚዎች ተበልጦ ነው ውጤት እያገኘ የሚገኘው የምትሉ ሰዎች የምራችሁን ነው? የምር እኔ በጣም ግራ እያጋባችሁ ነው። አርሰናል ከዚህ ቀደም ስንት ጊዜ እንደው በሚኬል አርቴታ ስር ተውት በአርሴን ዌንገር ስር ምን ያህል ውብ እግር ኳስ ተጫውቶ ውጤት ያመጣባቸው አመታቶች ምን ያህል ናቸው? የምሬን ነው የምላችሁ። እንደ አርሰናል ፕሪሚየር ሊግ ላይ ውብ እግር ኳስ ለአመታት ይዞ በየትኛውም አይነት ሲቹዌሽን ውስጥ የተጫወተ ቡድን አለ? ሚኬል አርቴታ ራሱ ከ2022-23 ሲዝን ይረሳል። ያ ሲዝን እንዴት አይነት ፋንሲ አርሰናል እንደነበረ የኳስ ቁጥጥሩ የማጥቃት ባህሪው እንዳለ እኮ በቃ ከማጥቃት ጋር የተያያዘ ነበረ ቡድኑ የተሰራው ማለት ነው። አሁን ሶሊድ ሆኖ በመከላከሉ ውጤት እያገኘ ለፕሪሚየር ሊግ ዋንጫ ሲቀርብ አርሰናል ውብ እግር ኳስ እየተጫወተ አይደለም፣ ተበልጦ ነው ዋንጫውን ሊያነሳ የተቃረበው የምትሉ ሰዎች የምር በጣም እያስገረማችሁ ነው ያሉት። ማይክል ሪቻርድስ ከዚህ ቀደም እንደተናገረው ፕሪሚየር ሊጉ ላይ የቆመ ኳስ የተለያዩ አጋጣሚዎችን እንደ ጎል ማስቆጠሪያ መንገድ የሚጠቀሙ ቡድኖች አሉ፣ አናረግም ካሉ ያንን ውሸታቸውን ነው ብሎ ነበረ። በተደጋጋሚ እንደነ ማንቸስተር ዩናይትድም ሌሎች ቡድኖችም ኢቨን ሊቨርፑል እንኳን እኮ በፈርስት ሃፍ ብቻ 3 ሴት ፒሶችን ሲያስቆጥር ተመልክተናል አይደል? ቼልሲ ተመሳሳይ አይነት መንገድ ሲጠቀም ተመልክተናል። ሴት ፒስ በቃ አዲስ ነገር ነው በፕሪሚየር ሊጉ ላይ ማለት ነው። ኦልድ ትራዲሽን ነበረ በፕሪሚየር ሊግ ተብሎ የሚታሰበው። እንደ አርሰናል ያሉ ውብ እግር ኳስ የሚጫወቱ ቡድኖች የሚጠሉት የጨዋታ መንገድ ነበረ። አሁን ግን እንደ አዲስ ፋሽን ሆኖ የተለያዩ ቡድኖች በጨዋታ ላይ እንግዲህ ከአንድ ቡድን ጋር የሚለያዩበት የመለያ መንገድ እየሆነ ነው እየመጣ ያለው ማለት ነው። እነ ሰንደርላንድ እነ ብሬንትፎርድ ሴት ፒስ እንዴት እንደሚጠቀሙ ተመልከቱ። ዘንድሮ ፕሪሚየር ሊግ ላይ ምን ያህል ከፍ እንዳሉ ማለት ነው። እና እኔ አልስማማበትም ይሄንን ሀሳብ። ሚኬል አርቴታ ውብ እግር ኳስ ተጫውቶ ዋንጫ ማሳካት ያልቻለባቸው ጊዜያቶች ነበሩ። አሁን ስለ ውብ እግር ኳስ ሳይሆን ዋንጫን ስለማሳካት ነው ማሰብ ያለበት። በዚህ ደግሞ በየትኛውም አይነት ሲቹዌሽን ተበልጦም ቢሆን ነጥብ መያዝ ከቻለ የዋንጫ ባለቤት መሆን ከቻለ ለእኔ ስኬታማ ነው በሚገባ ማለት ነው። እና ይህንን ሀሳብ የምታነሱ ሰዎች በጣም ደካማ ሀሳብ ይመስለኛል። የምር ነው ማለት ለክርክር መቅረብ ያለበት አይመስለኝም። አርሰናል ውብ እግር ኳስ አልጫወተም እና ዋንጫውን ቢሳካ ከሌሎች አይሻልም ማለት ልትችሉ አትችሉም። በቃ ሴት ፒስንም ማስቆጠርም እኮ ጥንካሬ እኮ ነው፣ ከሌሎች ተሽሎ መገኘት እኮ ነው። ዲፌንሲቭ ኦርጋናይዜሽን ጥሩ ስለሆነ እኮ ነው ተደጋጋሚ ክሊን ሺት የምታስመዘግበው። እንዲህ ተበልጦ በብራይተን አንድም ጎል ሳይቆጠርበት የሚወጣው እኮ ጥሩ ተከላካይ ጥሩ ኦርጋናይዜሽን ስላለው እኮ ነው ቡድኑ። እና ክሬዲት መስጠት አለብን ለአንዳንድ ነገሮች። ዲያጎ ሲሞኔ ሲከላከል እናድንቀው ነበር አይደል? ጆዜ ሞሪኒዮ ሲከላከል ምን አይነት የመከላከል አቅም ያለው ብለን እናድንቀዋለን አይደል? ሌሎች ቡድኖችን በተመሳሳይ የተከላከሉ ካውንተር አታክ የሚጠቀሙ ቡድኖች ማለት ነው። አርሰናል እያጠቃ እንኳን ያላመጣውን ዋንጫ ተከላክሎ ማምጣት ከቻለ ለኔ ትልቅ ስኬት ነው በጣም። ለማንኛውም እናንተ በዚህ ሀሳብ ላይ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አሁን ዋንጫው ላይ ስም መቀረጽ ተጀምሯል። የአራዳ ልጆች በየትኛውም መልኩ ብሎ የሚጀምር ጽሁፍ መቀረጽ ተጀምሯል። ዋንጫው ላይ የትም ፍጪው ነጥቡን አምጪው ነው። አርሰናልና ቡድኑ ምንም ሊቀልድ አልመጣም ዘንድሮ። አራዳ ልጅ በተገኘው በየትኛውም አቅጣጫ እሳቤው ዋንጫና ዋንጫ ብቻ ነው። አንተ የፈለግከውን በል። የሚኬል አርቴታ ሰራዊት ግን ለዋንጫ ነው እየሮጠ ያለው። ካጠገቡ ያሉት ይፈራርሳሉ። አርሰናልና አርቴታ ግን ወደፊት ይሮጣሉ። ሌላ ምንም ነገር የለውም ነው የምልህ የአራዳ ልጆች። አሁን 8 ጨዋታዎች እየቀሩ ነጥቡ ወደ 7 ሰፍቷል። የአራዳ ልጆች ማለት ነው። ይህንን ማስጠበቅ የሚኬል አርቴታ ሰራዊት ድንቅ ስራ ነው። ዴቪድ ራያን ይዞ ደግሞ ይህንን አያስጠብቅም ብሎ ማሰብ ምናልባት ዘበትም ሊሆን ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አርሰናል እጅግ በጣም አስገራሚ 3 ነጥብን ማግኘት ችሏል።